ኦኬ በዚህኛው ቪዲዮ ደግሞ ስለ ፎሪየር ሲሪስ ራሱ ሆኖ ግን አርቢትራሪ ፔሪድ ቢሰጠን እንዴት ነው የምናደርገው ነው የሚለው ነው ሐሳቡ። እስካሁን ያየነው እንግዲህ ፎሪየር ሲሪስ ፔሪዱ ስፔሲፊካሊ 2 ፓይ ከሆነ እንዴት እንደምንሰራ ነው ያየነው። አሁን ግን ከ2 ፓይ ውጭ የሆነ ፔሪድ ቢሰጠን እንዴት ነው ፎሪየር ሲሪሱን የምናደርገው ነው ሐሳቡ። ሶ አርቢትራሪ ፔሪድ እንደዚህ አይነት አርቢትራሪ ፔሪድ ሲሰጠን እንዴት ፎሪየር ሲሪሱን እንደምንሰራ ኤኖቱን ኤኤኑን ቢኤኑን እንዴት እንደምንሰራ እናያለን። ቀጥለን ያው ምሳሌዎችን እንሰራለን በፒስ ዋይዝ አድርገን ነን ሲሜትሪክ የሆኑ ፋንክሽኖችም ሲሰጡን እንዴት አድርገን እንደምንሰራ እናያለን። አራተኛ ላይ ደግሞ ኢቨን እና ኦድ ፋንክሽንስ እስካሁን ፎሪየር ሲሪስ ስትሰሩ ረጅም እና አሰልቺ የሆነባችሁ ልጆች ካላችሁ እኛ መፍትሄ አለን፣ አስደሳች ዜና አለን ይሉናል። ኢቨን እና ኦድ ፋንክሽኖች የእነሱን መፍትሄ እናያለን። እኔ አላቅም እናንተን፣ እኔ በጣም ሰልችቶኛል፣ ሾርትከት ነገር እፈልጋለሁ። እነሱ የሚሉንን ነገር ኦድና ኢቨን ፋንክሽኖች የሚሰጡንን የሚሉን ነገር ቀጥለን እናያለን። አምስተኛ ላይ ደግሞ ያው ሚድ ጥያቄዎችን እናያለን። መጨረሻ ላይ ያው ሰመሪ እና ቲካዊ ይኖረናል ማለት ነው። ኦኬ ስንጀምር ያው አርቢትራሪ ፔሪድ ከ2 ፓይ ውጭ የሆነ ፔሪድ ቢሰጠን እንዴት ነው ፎሪየር ሲሪሱን የሚሰራው የሚለውን ነገር ስናይ ያው እኛ ፕሩፍ ያገባንም ወደ ገደለው ስንገባ አጥር አድርገን ምንድን የምናደርገው ባጭሩ ያ ፋንክሽኑ ይሰጠናል አይደለ? የሆነ ፋንክሽን ይሰጠናል፣ ከዛ የሆነ አርቢትራሪ ፔሪድ ይሰጠናል። ከ2 ፓይ የሆነ ውጭ የሆነ ፔሪድ ይሰጠናል። ያ የተሰጣችሁን ፔሪድ ከ2ኤል ጋር እኩል ታደርጉና ለኤል ሶልቭ ታደርጋላችሁ። መጀመሪያ ግልጽ ነው። የሆነ ፔሪድ ይሰጣችኋል፣ ከ2ኤል ጋር እኩል ታደርጉና ለኤል ታወጣላችሁ። የሆነ ኢንተርቫል ይሰጣችኋል ማለት ነው። ከዛ በኋላ ምን እንደምታደርጉት ይሄን ፎርሙላ ነው የምትጠቀሙት። ይሄ ፎርሙላ ተመሳሳይ ነው ከዚህ በፊት ካየነው ባለፈው ቪዲዮ ነው ባየነው ፎርሙላ ጋር ይመሳሰላል። ግን ልዩነታቸው ምንድነው? ያው በተመሳሳይ ኤኖት ኦቨር 2 ነው፣ እዚህ ጋር ኤኖት ኦቨር 2 ነው ፕላስ ሰሜሽን ኦፍ ኤኤን ኮዝ ኤንኤክስ ነበር ስንል የነበረው። ግን አርቢትራሪ ፔሪድ ሲሆን ግን ምን ይጨምራል? ፓይ ኦቨር ኤልን ይጨምራል ማለት ነው። ፓይ ኦቨር ኤልን ይጨምራል። ፓይ እና ኤል አልነበረም ከዚህ በፊት፣ ግን አሁን በ2 ፓይ ኬዝ ማለት ነው። ከዚህ 2 ፓይ ነበር፣ ያው ፓይ እና ኤል የለም። አሁን ግን አርቢትራሪ ፔሪድ ሲሰጠን ምን ትጨምራላችሁ? ፓይ ኦቨር ኤልን እንጨምራለን ማለት። ስለዚህ ኮዝ ኤን ፓይ ኤክስ ኦቨር ኤል ይሆናል ማለት ነው። የዚህኛውም ኬዝ ጊዜ እንደዛ ቢኤን ሳይን ኤን ኤክስ ነበር ስንል የነበረው። አሁን ግን አርቢትራሪ ፔሪድ ሲሆን ግን ፓይ እና ኤልን እንጨምራለን ማለት ነው። ፓይ ኦቨር ኤልን እንጨምርና ሳይን ኦፍ ኤን ፓይ ኤክስ ኦቨር ኤል ይሆናል ማለት ነው። ፎርሙላው ይሄ ነው ልዩነቱ። እዚህ ጋርም ደግሞ ተመሳሳይ ነው። ተመሳሳይ ፎርማት ሆኖ ግን ምንድነው እዛ ጋር 1 ኦቨር ፓይ ነበር ስንል የነበረው፣ እዚህ ጋር 1 ኦቨር ኤል ነው የምንለው። 1 ኦቨር ኤል ነው የምንለው። ያው ኤል ቅድም ያገኘናትናል 1 ኦቨር ኤል እንድና ኢንተግራል ፍሮም የተሰጠን ኢንተርቫል ማለት የተሰጠን ኢንተርቫል ኤፍ ኦፍ ኤክስ ዲኤክስ እናለ ማለት ነው። ምንም ልዩነት የለውም። እዚህ ጋር 1 ኦቨር ፓይ ስንል የነበረው 1 ኦቨር ኤል አለን። እዛ ጋር ደግሞ ያው 1 ኦቨር ፓይ ስንል ነበር፣ እዚህ ጋር 1 ኦቨር ኤል ነው። ምንም ልዩነት የለውም። ፓይ ኦቨር ኤልን ይጨምራል፣ እዚህ ጋር ተመሳሳይ ነው ማለት ነው። ስለዚህ ልዩነቱ እዚህ ጋር ነው። እዚህ ጋር ፓይ ነው፣ እዚህ ጋር ኤል ተጠቀምን፣ እዚህ ጋር ደግሞ ፓይ ኦቨር ኤል አልነበረም ጨመረን ማለት ነው። ግልጽ ነው። እስቲ አሁን በምሳሌ እንያ። ለምሳሌ የሆነ ፋንክሽን ተሰጠን ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ የሚባል ፋንክሽን ተሰጠንና ኢንተርቫሉ ይሄ ነው። ፎሪየር ሲሪሱን ፈልጉ ብንባል፣ ፎሪየር ሲሪስ ሪፕሬዘንቴሽኑ የዚህ ፋንክሽን ፈልጉ ብንባል ምን እንደምታደርጉት መጀመሪያ ሁሌም ከዚህ እንደነገርኳችሁ ኢንተርቫሉን ነው የምታወጡት። መጀመሪያ ኢንተርቫሉን ታስቀምጣላችሁ። ኢንተርቫሉን ስናስቀምጥ ከ0 እስከ 2 ነው አይደለ? ከ0 እስከ 2 ተብያለሁ። ኢንተርቫሉን አስቀምጥኩኝ። ከዛም እንደምናደርገው ፔሪዱን ነው። ፔሪዱን እናስቀምጣለን። ፔሪዱ እንዴት ነው የምናስቀምጠው? 2 ሲቀነስ ኢንተርቫሉን ቀናንሰና 2 ሲቀነስ 0 2 ወይም ደግሞ እዚህ ጋር ማወቅ ይችላል። ኤፍ ኦፍ ኤክስ ፕላስ 2 ኢኳልስ ኤፍ ኦፍ ኤክስ ማለት እቺኛው የምትወክልልኝ ምንድነው? ፔሪዱ ነው። ፔሪዱ 2 መሆኑን ከዚህ ማወቅ ይችላል። ኢንተርቫሉን ቀናንሽ ማወቅ ይችላል። ስለዚህ ኢንተርቫል ይላውጣውኝ ፔሪድ የለውኝ ማለት ነው። ከዛ በኋላ ምንድን ማድረገው? ፔሪድን ስለይ ፔሪድ ምንድነው? 2 ነው አይደለ? 2 ስለሆነ አርቢትራሪ ነው ማለት ነው። እኔም ማወቅ ከዚህ 2 ፓይ ነው። አሁን የተሰጠን ፔሪድ ግን 2 ነው። ስለዚህ ከዚህ የቱን ፎርሙላ እንጠቀም ማለት የምንጠቀም የትኛው ነው? ይሄን ነው ማለት ነው። 2 ፓይ ስላልሆነ ይሄን ነው የምንጠቀመው። ስለዚህ ምን እንደምናደርገው ፔሪዳችንን ከምን ጋር እኩል እናደርገዋለን? ከ2ኤል ጋር ነው እኩል እናደርግና ለኤል ሶልቭ እናደርጋለን ማለት ነው። ስለዚህ 2ኤል ኢዝ ኢኳልስ ቱ የተሰጠኝ ፔሪድ 2 ነው። ይሄው አስቀመጥኩኝ። 2ኤል ከተሰጠኝ ፔሪድ 2 ጋር እኩል ነው አልኩኝ። ለኤል ሶልቭ አደረኩኝ። ኤል ስንት ሆነ? 1 ሆነ ማለት ነው። በጣም አሪፍ። ከዛ በኋላ እነዚህ መፈለግ ነው። ኤኖትን ኤኤን እና ቢኤን መፈለግ።
ሶ ኤ ኖትን ስፈልግ መጀመሪያ ፎርሙላውን አስቀምጣለሁ 1/L ኢንቱ ኢንተግራል ፍሮም ኬት እስከ ኬት ነው የሰጠኝ ከ0 እስከ 2 ነው አይደለ ከ0 እስከ 2 እጠቀማለሁ ያው 2L ለጊዜው አስቀምጥኩኝ እንጂ 2 ነው ሶ ኤፍ ኦፍ ኤክስ ዲኤክስ ይሆናል ሶ 1/L አችን ምንድነው 1/L አችን አንድ ነው አይደለ ሶ 1/1 ኢንተግራል ፍሮም 0 to 2 ኦፍ ኤፍ ኦፍ ኤክስ አችን ደግሞ ስንት ነው ኤክስ አይደለ ሶ ተካካውኝ ሶ ከተካካም በኋላ መስራት ነው ሶ ኤክስ ኢንተርቫል ኢንቴግሬሽን ኤክስ ስኩዌር ኦቨር 2 ነው ሶ ፍሮም 0 እስከ 2 ይሆናል ሶ ይሄን ተተካላችሁ መጨረሻ ላይ 2 ይሆናል ማለት ስለዚህ የኤ ኖት ቫልዩ ስንት ነው 2 ነው ማለት ነው በጣም አሪፍ ስለዚህ ኢንተርቫል ይለየውኝ ፔሪድ ይለየውኝ አርቢትራሪ ስለሆነ ከ2L ጋር እኩል ያደረኩና ለኤል ሶልቭ አደረኩኝ ይሄን ፎርሙላ ተጠቀምኩኝ ኤ ኖትን አገኘሁኝ ማለት ነው ሶ ቀጣይ ምንድነው ኤኤን ነው የምፈልገው ሶ ኤኤን ኢዝ ኢኳልስ ቱ መጀመሪያ ፎርሙላችንን እናስቀምጣለን ሶ መጀመሪያ ፎርሙላችንን ይሄው በዚህ መሰረት እናስቀምጣለን ፎርሙላችንን ካስቀመጥን በኋላ 1/L አችን ስንት ነበር አንድ ነበር አይደል ሶ አንድ ተከኝ 1/1 ይሆናል ሶ አንድ ነው ሶ ኢንተግራል ፍሮም 0 እስከ 2 ማለት ነው ሶ እናስቀምጣለን ኤፍ ኦፍ ኤክስ ቦታ ኤክስን ተጠቀምኩኝ ማለት ነው ሶ ኢንተግራል ኤክስ ኮዝ ኤን ባይ ኤክስ ዲኤክስ ይሆናል ማለት ነው በጣም አሪፍ ስለዚህ አሁን ይሄንን እንዴት ነው ኢንተግሬት ማድረግ የምንችለው ይሄኛው ምንድነው ፖሊኖሚያል ማለት ነው ሶ ፖሊኖሚያል ናት ይሄ ኮዝ ኤን ባይ ደግሞ ትሪግ ነው ሶ ፖሊኖሚያል ናት ትሪግ ስለሆነ ምን መጠቀም ይቻላል በቀላሉ ታቡላር ሜተድ መጠቀም ይቻላል ሶ በታቡላር ስትሰሩ ኦሬዲ ግልጽ ስለሆነ ስትሰሩ ምን ይሆናል እንደዚህ ታገኛላችሁ ማለት ነው አይነት ነገር ታገኛላችሁ ፍሮም 0 to 2 ይሆናል በጣም አሪፍ ሶ እንደምናደርገው መጀመሪያ ሁለት ነው የምንከተው እቺ ሁለት እንከታለን ሲቀነስ ብለን 0 እንከታለን ሶ ሁለት ስንከት እዚህ ጋር ምን ይሆናል ሳይን ኦፍ 2n ፓይ ነው ሳይን 2n ፓይ ደግሞ 0 ነው ሶ 0 አስቀምጡኝ ሲደመር እዚህ ጋር ሁለት ስከት ኮስ 2n ፓይ ነው ኮስ 2n ፓይ ደግሞ ስንት ነው አንድ ነው ሶ 1/n ስኩዌር ፓይ ስኩዌር 1 ነው ማለት ሲቀነስ ቢ 0 ነው ከቶ ሶ 0 እንከታለን ሶ እዚህ 0 ስከት ይሄ ሙሉ 0 ይሆናል ቺማክስ ደግሞ 0 ስለምታደርገው 0 አይደለም ሲደመር ሶ እዚህ 0 ስታይ ኮዛይን 0 ይሆናል ኮዛይን 0 አንድ ነው 1/n ስኩዌር ፓይ ስኩዌር 1 ይሆናል ማለት ሶ ይሄ ፖዚቲቭ ነው ቺ ኔጋቲቭ ሲያባዛ ኔጋቲቭ ይሆናል ይሄና ይሄ ተብቶ 0 ይሆናል ማለት ነው በጣም አሪፍ ሶ ኤናችን 0 ነው ማለት ነው ሶ ቀጣይ ደግሞ ምንድነው ቢኤን አለ መጀመሪያ ፎርሙላችንን እናስቀምጣለን ፎርሙላችንን ካስቀመጥን በኋላ ምንድነው የምናደርገው መተካከት ነው ሶ እንተካለን ማለት ኤላችን አንድ ነው ሶ እሱን እንተዋለን ፍሮም 0 to የተሰጠኝ ስኬት ነው ይሄ ቺቱ እንዳወዘገባችሁ እሺ ይሄ ቱ ጀነራል ፎርሙላ ነው እንጂ እኛ የምንጠቀም የራሳችንን የተሰጠንን ኢንተርቫል የሰጠን ኢንተርቫል ከ0 እስከ 2 እሱን ተጠቀምን ኤፍ ኦፍ ኤክስ እናስቀምጥ ነው ኤክስ ሳይን ኦፍ ኤን ባይ ኤክስ ዲኤክስ ይሆናል ይሄን በታቡላር መሰራት የሚችል ነው ሶ በታቡላር ትሰራላችሁ ይሄን ታገኛላችሁ ሶ ሁለት ከት ሶ መጀመሪያ ሁለት እንከታለን ሁለት ስንከት ይሄንን እናገኛለን ሲቀነስ ያው 0 ስንከት ይሄን 0 ይሆናል ይሄን 0 ይሆናል ሶ ሁለት ስትከቱ ኮስ 2n ፓይ አንድ ይሆናል የዚህኛው ደግሞ 0 ይሆናል ሶ ማይነስ 2n ማይነስ 2 ኦቨር n ፓይ ይሆናል ማለት በጣም አሪፍ ስለዚህ bn ስንት ሆነ ማይነስ 2 ኦቨር n ፓይ ይሆናል ማለት ነው ሶ ቀጥለን እንደምናደርገው ኦልሬዲ ኤኖታችንን አግኝተናል ኤናችንን አግኝተናል bn-ናችንን አግኝተናል ሶ እንደምናደርገው ፎር ጀነራል ፎር ሙሉ ፎርሙላውን አስቀምጠን መተካት ነው አይደለ ሶ ስንተካ ሶ ኤኖታችን ኤኖት ኦቨር 2 ይሆናል ሶ ኤኖት ኦቨር 2 ኦቨር ኤኖታችን ሁለት አግኝተን ነበር 2 ኦቨር 2 ይሆናል ፕላስ ሰሜሽን ኦፍ አሁን ኤናችን ስንት ነበር ኤናችን 0 ነው አላገኘንም ሶ ኦልሬዲ ቻው ኤ0 ይሆናል ሶ እዚህ ጋር ነው የሚቀረው አይደለ ሶ እዚህ ጋር ምን እናደርጋለን ቢኤናችን ኦልሬዲ አግኝተናል ደግሞ ቢኤንን እንዳለው አስቀምጥኩኝ ሳይን ኤን ፓይ ኤክስ ኦቨር ኤል ነበር አይደል ኦቨር ኤል ነው የተወበት ምክንያት ምንድነው ኤላችን ኦልሬዲ አንድ ስለሆነ ለዛ ነው የተወው ማለት ነው ግልጽ ነው ሶ እዚህ ጋር ኦልሬዲ ኤላችን አንድ ነው እሱን ተወው ማለት ነው በጣም አሪፍ ሶ ይሄን ስንሰራ አንድ ይሆናል ቺ 0 ናት ቺ ማይነስ እዛ ስትመጣ 2 ኦቨር ፓይ ይሄ ይሆናል ማለት በአጠቃላይ መጨረሻል ሶ ሀሳቡ ምንድነው አጠቃላይ የምትይዙት ኮንሰፕቱ ቀላል ነው ሌሎች ምሳሌዎችም ተመሳሳይ የሆነ ፓተርን ነው የሚከተሉት በአጠቃላይ የምትይዙት ሀሳብ ምንድነው አርቢትራሪ ፔሪድ ከተሰጣችሁ ከ2 ፓይ ውጭ የሆነ ፔሪድ ከተሰጣችሁ ያችን ፔሪድ ወስዳችሁ ከ2ኤል ጋር እኩል ያደርጋችሁ ለኤል ሶልቭ ታድርጉና ይሄን ስቴፖች ተከተላችሁ ትሰራላችሁ ሶ ኦልሬዲ አብዛኛው ምሳሌ ተመሳሳይ ነገር ስለሆነ ያው ይሄን ነገር በዚህ ጨርስና ግን
አንድ ምሳሌ ልድገምላችሁ በእንትን ኬስ ሲሆን ማለት ነው። በፒስ ዋይዝ ኬስ ሲሆንም እንዴት እንደምታደርጉ አንዴ ላስታውሳችሁ። አሁን እንዲህ አይነት ፒስ ዋይዝ ፋንክሽን ሲሰጠን ኤፍ ኦፍ ኤክስ ኢኳልስ ቱ ኤ እና አሁን እንዲህ አይነት ፒስ ዋይዝ ዲስኮንቲኒየስ የሆነ ፋንክሽን ሲሰጠን ምንድን የምናደርገው ያው ምንም አይነት ፋንክሽን ሲሰጠን መጀመሪያ ምንድን የምናደርገው ኢንተርቫል ነው የምናወጣው። ኢንተርቫል አስቀምጣለሁ። ኢንተርቫል ኬት የሰጠኝ ከማይነስ ቱ እስከ 2 አይደለ? ከማይነስ ቱ እስከ 2 ነው። እሱን አስቀምጣለሁ። ከማይነስ ቱ እስከ 2 የተሰጠኝ ኢንተርቫል አስቀምጣለሁ። ከዛ ፔሪድ ነው አይደል? ፔሪድ እንዴት ነው የማወጣው? መቀናነሳ ኢንተርቫል መቀናነስ 2 ሲቀነስ 2 ስንት ነው? 2 ሲቀነስ 2 4 ነው ማለት ነው። ማይነስ ኦፍ ማይነስ ቱ ፖዘቲቭ 4 ነው ማለት ነው። ይሄን ኢንተርቫል ሲቀናነስ ይሄን ከዚህ ሲቀነስ 4 አገኘሁኝ ማለት ነው። ስለዚህ ፔሪድ 4 ነው። ፔሪዳችን 4 ከሆነ በፊት የምናውቀው ፎርሙላ እንጠቀም ማለት ነው። የቱ ፓይን ኬዝ እንጠቀም። አሁን ያየነውን አርቢትራሪ ነው የምንጠቀመው ማለት ነው። ስለዚህ ምንድን እናደርገው? መጀመሪያ ለኤል ማሶልቭ እናደርገው ከቱ ኤል ጋር ኢኩዌት እናደርጋለን። ለኤል ሶልቭ እናደርጋለን። ቱ ኤል ኢዝ ኢኳልስ ቱ 4 ኤል ኢዝ ኢኳልስ ቱ 2 ይሆናል ማለት ነው። በጣም አሪፍ። ኤልን ሶልቭ አደረኩኝ ማለት ነው። አያችኋ? ስለዚህ ሁሌም መጀመሪያ ኢንተርቫሉን እና ፔሪዱን መለየታችሁ ጥቅሙን አያችሁ አይደል? ስለዚህ አሁን እንዲህ አይነት ፋንክሽን ቢሰጣችሁ የቱ ፓይን ነው የምትጠቀሙት ወይስ አርቢትራሪ ፔሪዱን ነው የምትጠቀሙት የሚሆን ነገር አታውቁም። ስለዚህ ሁሌም ኢንተርቫል መጀመሪያ ኢንተርቫሉ ለዩ። ኢንተርቫሉን ቀናንሱና ፔሪዱን አውጡ። ፔሪዱን ካወጣችሁ በኋላ የትኛውን ነው ጀነራሉን የቱ ፓይን ፎሪየር ሲሪስ ነው የምትጠቀሙት ወይስ አርቢትራሪ ነው የምትጠቀሙት የሚለው ነገር ትለያላችሁ። በእኛ ኬዝ 4 ነው። በዚህ መልኩ ለኤል ሶልቭ አደረግን። እዛ ምንድን የምናደርገው ኤኖታችንን የምንፈልገው ነው። ኤኖት ፎርሙላችን ዋን ኦቨር ኤል ነበር። ዋን ኦቨር ኤል ኢንተግራል ኦፍ ኢንተርቫሉ ኤፍ ኦፍ ኤክስ ዲኤክስ ነበር። ዋን ኦቨር ኤል ስንት ነው? ዋን ኦቨር ቱ አደረጉ። ኢንተግራል ፍሮም ኬት ስኬት ነው ከማይነስ ቱ እስከ ቱ አይደለ? ጀነራል ኢንተርቫሉ እስከዛ ነው። ከማይነስ ቱ እስከ ቱ ነው ኤፍ ኦፍ ኤክስ ዲኤክስ ከማይነስ ቱ እስከ ቱ ነው። ነገር ግን ሁለት ኤፍ ኦፍ ኤክስ ሁለት ቦታ ተከፋፍሏል አይደል? ስለዚህ ብቻ ለብቻ ኢንተግሬሽን እንሰራለሁ ማለት ነው። ዋን ኦቨር ቱ እና ኢንተግራል ፍሮም ኤፍ ኦፍ ኤክስ 2 ስለሆነ 2 እና ኤክስ ስለሆነ ለ2 እና ለኤክስ ብቻ ለብቻ ኢንተግሬሽን ሰርቼ እደምራለሁ ማለት ነው። ለሁለት ጊዜ ከማይነስ ቱ እስከ 0 ነው የሚሄደው ኢንተግሬሽኑ። ከማይነስ ቱ እስከ 0 2 ኤክስ ሲደመር የኤክስ ጊዜ ደግሞ ከ0 እስከ 2 ነው የሚሄደው። እሱ ማስቀመጥኩኝ ኤክስ ኤክስ ነው ማለት አያችሁ አይደለ? ስለዚህ እዚህ ጋር መጀመሪያ ጀነራሉን ያስቀመጥኩኝ ይሄው ከማይነስ ቱ እስከ ቱ ነበር ኢንተርቫሉ ጀነራል ኢንተርቫሉ ከማይነስ ቱ እስከ ቱ ነበር የሚለውን ነገር አስቀመጥኩኝና ኤፍ ኦፍ ኤክስ ግን ወደ ሁለት ቦታ ስለተከፋፈለብኝ ኢንተግሬሽኑ ሁለት ቦታ ከፋፈልኩኝ ነው። መጀመሪያ ጀነራል አስቀመጥኩኝ ከፋፈለ ማለት ነው። በጣም አሪፍ። ስለዚህ በኋላ ያው መስራት ነው። ኢንተግሬሽኑ እንሰራለን። መተካካት ነው። መጨረሻ ላይ 3 ይመጣል ማለት ነው። ቀላል ነው ይሄ። ኤኖታችን ስንት ሆነ? 3 ይሆናል ማለት ነው። በጣም አሪፍ። ከዛ በኋላ የምናደርገው ኤናችንን ነው የምንፈልገው። ኤን መጀመሪያ ፎርሙላችን እናስቀምጣለን። ይሄው ፎርሙላችን ዋን ኦቨር ኤል ነበር። በኤል ቦታ 2 ተጠቀምን። ዋን ኦቨር 2 ኢንቱ ኢንተግራል ኬት ስኬት ነው የሚሄደው ከማይነስ ቱ እስከ ቱ ነው አይደል? ኤፍ ኦፍ ኤክስ እንደዛ ከማይነስ ቱ እስከ ቱ ነው የሚሄደው። እሱን ዝም ብዬ ጀነራል ያስቀመጥኩኝ ኤፍ ኦፍ ኤክስ ኮዛይን ኦፍ ኤን ፓይ ኤክስ ኦቨር ኤል ነበር አይደለ? ኦቨር ኤል ነበር። በኤል ቦታ 2 ስለሆነ እሱን ተጠቀምኩኝ ማለት ነው። አሁን ኤፍ ኦፍ ኤክሳችን ግን ሁለት ቦታ ይከፋፈላል አይደለ? ወደ 2 ነው ወደ ኤክስ ስለሚከፋፈል ኢንተግሬሽኑ ይከፋፈላሉ ማለት ነው። ዋን ኦቨር 2 ኢንቱ ኢንተግራል ፍሮም ከማይነስ ቱ እስከ 0 ማለት ነው 2 ማለት ነው። 2 ኮዝ ኤን ፓይ ኤክስ ኦቨር 2 ኢንቱ ዲኤክስ ሲደመር ከ0 እስከ 2 ደግሞ ከ0 እስከ 2 ደግሞ ኤክስ ነው። ከፋፈልኩኝ ማለት ነው። እቺኛውን ኤፍ ኦፍ ኤክስ ከዚህ ጋር ነበር አይደለ? ለሁለት እና ለኤክስ ከፋፈልኩኝ ማለት በዚህኛው መሰረት። ስለዚህ ከፋፈላችሁ በኋላ ኢንተግሬሽኑን መስራት ቀላል ነው። ከዚህ በኋላ የዚህኛው ኢንተግሬሽን ስትሰሩ እንዴት ነው የምትሰሩት? እቺኛው 2 ናት አይደለ? እቺን 2 ወደ ውጭ እናወጣታለን ኮንስታንት ስለሆነ። ከዛ ኮዛይን ኦፍ ኤን ፓይ ኤክስ ኦቨር ኤል ነው። የዚህኛው ኢንተግሬሽን እንዴት ነው የምንሰራው? አሁን እዚህ ጋር ኮንፊውዝ እንዳትሆኑ። ኤን ምንድን ነው? ቁጥር ነው። ፓይ ቁጥር ነው። 2 ቁጥር ነው። ስለዚህ ኤክሳችን ብቻ ናት ቫሪያብል ማለት ነው። ስለዚህ ምንድን ነው የምናደርገው? ኢንተግራል ኦፍ ኮዝ ቱ ኤክስ ምን ነበር ያለው? ኢንተግራል ኮዝ ቱ ኤክስ ከምን ጋር እኩል ነው? 1 ኦቨር 2 አይደለ? 1 ኦቨር 2 ሳይን ቱ ኤክስ ጋር እኩል አይደለ? ልክ እንደዛ ምንድን ነው የምታደርገው? 1 ኦቨር 2 እና ኤን ፓይ ኦቨር 2 ታዲያ 1 ኦቨር ኤን ፓይ ኦቨር 2 ከምን ጋር እኩል ነው?
2/n ፓይ ጋር እኩል ነው ማለት ነው። ያችኛው 2 ስታባዛው 4 ይሆናል ማለት ነው። ስለዚህ የዚህኛው ኢንቴግሬሽን ከዚህ ጋር እኩል ነው ማለት ነው። እንዲያወዛግባችሁ n ፓይ ኦቨር 2 እንደ አንድ ቁጥር ነው የምትወስዱት። 1 ኦቨር ስታደርጉ ኢንቴግሬሽኑ ይሄ ይሆናል። ቀጥለን x ኢንቱ ኮሳይን ኦፍ n ፓይ x ኦቨር 2 ይላል። የዚህ ኢንቴግሬሽን እንዴት ነው የምንሰራው? ታብላ መጠቀም ይቻላል። ይሄ ፖሊኖሚያል ነው፣ ይሄ ትሪግ ነው። ታብላ መጠቀም ይቻላል። ታብላ ሲጠቀሙ ይሄ ይሆናል ማለት ነው። እንዲያወዛግባችሁ n ፓይ ኦቨር 2 እንደ አንድ ቁጥር ነው የምትወስዱት። ኢንቴግሬሽኑን ስትሰሩ ይሄን አንዴ ላስጠጋ እንደዚህ ወደጎን ይታያችሁ። ከዛ መተካከት ነው። መጀመሪያ 0 እንከታለን። 0 ስንከት ያቺኛዋ x 0 ትሆናለች። x 0 ነው ማለት ሳይን 0 ነው። ሳይን 0 0 ነው። ሳይን 0 0 ነው። ሲቀነስ እንልና ማይነስ 2 ከታለን አለ። ማይነስ 2 ስንከት 2 ማይነስ 2 ማይነስ 2 ስንከት 2 በ2 ይጠፍና ሳይን ኦፍ ማይነስ n ፓይ ነው። ማይነስ 1 ነው ጫወተና ሳይን n ፓይ ከ0 ጋር እኩል ነው። ይሄ ነው ማለት ነው። መጀመሪያ 0 ከተትኩኝ ሲቀነስ ብዬ ማይነስ 2 ከተትኩኝ 0 ነው ማለት ነው። 0 0 ሆነ ሲደመር ብዬ እዚህ ጋር ደግሞ እመጣለሁ። መጀመሪያ 2 ከተታለሁ ሲቀነስ ብዬ 0 ከተታለሁ። 2 ስከት እዚህ ጋር 2 ስከት መጀመሪያ 2 2 ተጠቅመን ሳይን n ፓይ ምንድነው 0 ማለት ነው። 0 ሲደመር እዚህ ጋር 2 ስከቱ ይሄ አንድ ይሄ 2 ኮዜን ፓይ ነው። ኮዜን ፓይ ከማይነስ 1 ዘ ፓወር ኦፍ n ጋር እኩል ነው። ከዚህ ጋር ስታባዙ ይሄ ይሆናል። ሲቀነስ ብላችሁ 0 መክተት ነው። ይሄ 0 ስከቱ እንደዚህ ይሆናል ማለት ነው። በጣም አሪፍ። በኋላ ማቃለል ነው። ስታቃሉ 2 into minus 1 the power of n minus 1 over n square pi square ይሆናል። ግልጽ ነው። ምንድን ያደረኩት n square pi square ጋር አለ። እሱን ጋር ታወጣላችሁ። 1 over 2 አለ። 4 እቺኛው ማይነስ አልቻለ። እቺኛው ማይነስ 4ን ያባዛል ማይነስ 4 ይሆናል። እዚህ ጋር ደግሞ 4 አለ። ማይነስ 4 እና 4ን የጋራ አንድ ታወጣላችሁ። ያቺኛው 4 በዚህኛው 2 ይቀላል። 2 into minus 1 the power of n minus 1 ይሆናል ማለት ነው። ይሄናችን ይሄ ይሆናል። ቀጥለን ምንድን የምናደርገው ቢኤን ማለት ነው። ፎርሙላችን አስቀምጠን ተካን ከፋፈልን። አይሆፕ ግልጽ ነው ያስባሉ። ከፋፈልን ከፋፈልን ማለት ኢንቴግሬሽን እንሰራለን። ኢንቴግሬሽኑ በይሄኛው ኖርማል እንሰራላችሁ። በአይን የሚሰራ ነው። ይሄ በታብላ ይሰራል። ያደረግን ከዛ በኋላ ይሄ መጀመሪያ 0 ከተትን ሲቀነስ ብለን 2 ከተትን ይሄኛውን ተካኩ። ሁሉም ተካኩ እንደ ነገር ታገኛላችሁ። ከዛ በኋላ ስታቃሉ ምን ማይነስ 2 ኦቨር n ፓይ ይሆናል ማለት ነው። ማይነስ 2 ኦቨር n ፓይ ይሆናል። ማይነስ 2 ኦቨር n ፓይ ይሆናል። ምክንያቱም እዚህ ጋር 4 the power of minus n over n ፓይ አለ። እዚህ ጋር ማይነስ አለ። ይሄ በዚህ ቻው አይደለ? ስለዚህ ማይነስ 4 ኦቨር n ፓይ ይሆናል። 1 over 2 4 2 ሲጣፋ ማይነስ 2 over n ፓይ ነው። ይሄና ይሄ ጠፍቶ ይሄ 1 over 2 ሲባዛ ይሄ ይሆናል ማለት ነው። ቢኤናችን ማይነስ 2 over n ፓይ ይሆናል። በጣም አሪፍ። መተካከት ነው። ጀነራል ፎርሙላችን እናስቀምጣለን። ጀነራል ፎርሙላችን ይሄ ነው። ከዛ በኋላ ኤ ኖታችንን መተካከት ነው። ኤ ኖት የስንት ነበር? እዚህ ጋር ያገኘነው 3 ነው። ይሄውና 3 ተካው 3 ፕላስ በኤን እና በቢኤን ቦታ ተተካላችሁ ማለት ነው። ከዛ 3 ተኩል መጨረሻ ላይ እንደዚህ ማስቀመጥ ተካክቶ ማስቀመጥ ነው። በጣም አሪፍ። ስለዚህ ከዚህ ምሳሌ የምንማረው ነገር ምንድነው? መጀመሪያ ሌን ፋንክሽን ሰጠናል። ሌን ነገር ሲሰጠን መጀመሪያ ኢንተርቫላችን እናስቀምጥና ፔሪዱን ስንሰራ 4 አገኘን። አርቢትራሪ ፔሪድ ስለሆነ ከቱኤል ጋር እኩል አድርገን ሌን ሶልቭ አደረግን። ጀነራል ፎርሙላ ያስቀምጠን የከፋፈልን ኢንተግሬሽን ሰራን ነው። ግልጽ ነው። ቀጣዩ ሀሳብ ምንድን ነው? ፎሪየር ሲሪስ ኦፍ ኢቨን ኤንድ ኦድ ፋንክሽን። አሁን እንግዲህ ፎሪየር ሲሪስን በተለያየ ፔሪድ በቱ ፓይም በአርቢትራሪ ፔሪድም ስናይ ነበር አይደለ? ግን አንዳንዴ ምንድነው ኢቨን እና ኦድ ፋንክሽኖች በሚሆኑበት ሰዓት ላይ ኢንቴግሬሽናችን በቀላሉ ምን ሊሆን እንደሚችል ማወቅ እንችላለን። ሳንሰራ ማወቅ እንችላለን። ኢቨን ፋንክሽን ምንድን ነው የሚለን? አንድ ፋንክሽን ኢቨን ከሆነ በጣም የሚገርመው ነገር ቢኤናችን 0 ነው። የሆነ ፋንክሽን ኢቨን ከሆነ በቃ ቢኤን አይጠበቅም። ቢኤኑ 0 ነው። ፕሩፍ ምናምን አሉ። ፕሩፍ አይገባንም። ከኛ የሚጠበቀው ነገር ምንም የሆነ ፋንክሽን ኢቨን ከሆነ በቃ የቢኤን መጀመሪያ ፎርሙላውን ተከትለን ከዛ ኢንቴግሬሽኑን ሰርተን ምናምን የለም እንደዚህ አይነት ነገር። በቃ ቢኤን 0 ነው። በቃ ስለዚህ 0 ነው በአጠቃላይ።
ኦድ ፋንክሽን ደግሞ ከሆነ ምንም መስራት ሳይጠበቅብህ በቀላሉ ማወቅ ትችላለህ። ኤኖታችን 0 ነው፣ ኤናችን ደግሞ 0 ነው። ኦድ ፋንክሽኖች ኤኖታቸውን ስንሰራ ሁሌም 0 ነው የምናገኘው። ኤናቸውን ደግሞ ስንሰራ ኤናቸውን 0 ነው የሚሆነው ማለት ነው። ግልጽ ነው አይደለ? በጣም አሪፍ። ይሄ በጣም ምርጥ የሆነ ሾርት ከት ነው። ነገር ግን አንድ ፋንክሽን ታዲያ እንዴት ነው ኢቨን እና ኦድ መሆኑን ማወቀው አይደለ? መጀመሪያ ያው መለየት አለበት አይደለ? ኢቨን እና ፋንክሽን መሆኑን መጀመሪያ መለየት አለበት። አንድ የተሰጠ ፋንክሽን ኢቨን እና ኦድ መሆኑን የምናውቅበት እንዴት ነው? በቀላሉ እቺን ነው የምትጠቀሙት። በቃ ኤፍ ኦፍ ማይነስ ኤክስ ታደርጉና ከኤፍ ኦፍ ኤክስ ጋር እኩል ከሆነ ማይነስ ኤክስ ከታችሁ ከኦሪጂናል ፋንክሽን ጋር እኩል ከሆነ ኢቨን ፋንክሽን ነው እንላለን ማለት ነው። ለምሳሌ ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ፕላስ 3 እንውሰድ። እቺኛው ፋንክሽን እንውሰድ። ይሄ ፋንክሽን አሁን ኢቨን ነው ወይም ብሎ ቼክ ለማድረግ ምን ማድረገው ማይነስ ኤክስ ከታለሁ፣ በኤክስ ቦታ ማይነስ ኤክስ ከታለሁ። በዚህኛው ኤክስ ቦታ ማይነስ ኤክስ ከታለሁ። ማይነስ ኤክስ ስኩዌር ይሆናል አይደል? ፕላስ 3 ይሆናል። ማይነስ ኤክስ ስኩዌር ከምን ጋር እኩል ነው? ማይነስ ኤክስ ስኩዌር ማለት ፖዚቲቭ ኤክስ ስኩዌር አይደል? ፖዚቲቭ ኤክስ ስኩዌር ፕላስ 3 ይሆናል። ፖዚቲቭ ኤክስ ስኩዌር ፕላስ 3 ደግሞ ከምን ጋር እኩል ነው? ከኤፍ ኦፍ ኤክስ ጋር እኩል ነው ማለት አያችሁ። ስለዚህ በኤክስ ቦታ ማይነስ ኤክስን ከታችሁ ስትሰሩ ከኦሪጂናል ፋንክሽኑ ጋር የሚመሳሰል ከሆነ ኢቨን ፋንክሽን ነው ማለት ነው። ለምሳሌ ይሄንን እንውሰዱ። ኢዘ ፓወር ኦፍ ኤክስ ስኩዌርን እንውሰዱ። ኢዘ ፓወር ኦፍ ኤክስ ስኩዌር ኢቨን ነው ወይስ ኦድ ነው የሚለውን ቼክ ለማድረግ በኤክስ ቦታ ማይነስ ኤክስን ከተቱ። ከዛ ነው ኤፍ ኦፍ ማይነስ ኤክስ ማለት ነው። በኤክስ ቦታ ማይነስ ኤክስ ከት ኢዘ ፓወር ኦፍ ማይነስ ኤክስ ዘ ሆል ስኩዌር ይሆናል አይደል? ኢዘ ፓወር ኦፍ ማይነስ ኤክስ ዘ ሆል ስኩዌር ፖዚቲቭ ኤክስ ስኩዌር ይሆናል። ኢዘ ፓወር ኦፍ ፖዚቲቭ ኤክስ ስኩዌር ኢዘ ፓወር ኦፍ ፖዚቲቭ ኤክስ ስኩዌር ደግሞ ከምን ጋር እኩል ነው? ከኦሪጂናሉ ጋር እኩል ነው ማለት ነው። ስለዚህ አንድ ፋንክሽን በኤክሱ ቦታ ማይነስ ኤክስን ከታችሁ ስትሰሩ ከኦሪጂናሉ ወደ ነበረበት ወደ ኦሪጂናሉ የሚመለስ ከሆነ ያ ፋንክሽን ኢቨን ፋንክሽን እንላለን ማለት ነው። በጣም አሪፍ። ኢቨን ፋንክሽን ከሆነ በጣም በቀላሉ ቢኤናችን 0 ነው ማለት ነው። ቢኤን ሳንሰራ ማወቅ እንችላለን። ቢኤኑ ብንሰራ ተከታችሁ ብትሰሩ ፎርሙላውን አስገብታችሁ ምናምን ብትሰሩ መጨረሻ ላይ 0 ነው የምታገኙት። ስለዚህ እዛ ማይል የተጠበቅባችሁ ባጭሩ ቢኤን ኢኳልስ ቱ 0 ብላችሁ ማስቀመጥ ትችላላችሁ ነው። ስለዚህ ቢኤኑ 0 ነው። ነገር ግን ኤኖትና ኤን ግን መሰራት አለበት። ኢቨን ፋንክሽን ላይ ቢኤኑ 0 ቢሆንም ሁሌ ቢኤኑ 0 ቢሆንም ግን ኤኖቱና ኤኑ መፈለግ አለበት። ታዲያ እንዴት ነው የምፈልገው ካላችሁ ኤኖቱ እንዴት ነው የምትፈልጉት? በዚህኛው ፎርሙላ ነው። ኤኖት ኢዝ ኢኳልስ ቱ 2 ኦቨር ኤል ነው የምትሉት። እሺ 1 ኦቨር ኤል አይባልም። 1 ኦቨር ኤል ሳይሆን 2 ኦቨር ኤል ነው የምንጠቀመው። ዘው 2 ኦቨር ኤል ኢንቱ ከ0 እስከ ኤል ከ0 እስከ ኤላችን ቅድም አግኝተን ነበር አይደል? ኤላችን ቅድም አልኩኝ ሲሰጠን እንፈልጋለን። አርቢትራሪ ፔሪድ ሲሰጠን እንፈልጋለን። ሶስቱ ይሆናል ማለት ነው። እንዳትሳሳቱ እዚህ ጋር ያው ፕሩፍ አሉ። ፕሩፉን ትቼው እዚህ ጋር ያው ሀሳቡ ስላስቀመጡልኝ ነው። ብቻ የምትይዙት ነገር ምንድን ነው? ኢቨን ፋንክሽን ከሆነ በቀላሉ ቢኤኑ 0 ነው። ኤኖቱንና ኤኤኑን ብቻ ነው የምትፈልጉት። ኤኖቱን ደግሞ ስትፈልጉ በቀላሉ እንደምታደርጉት ፎርሙላውን ቤቱ 2 ኦቨር ኤል ነው። 1 ኦቨር ኤል ሳይሆን 2 ኦቨር ኤል ኢንቱና ከ0 ነው ሁሌ የሚነሳው ከ0 እስከ ኤል ለምንፈልግ ራሳችን የምንፈልጋት ኤል አለቻለን እስከዛ ድረስ ኤፍ ኦፍ ኤክስ ዲኤክስ ይሆናል ማለት ነው። ኤኑ እንደዛ ኤኑ 2 ኦቨር ኤል እና ኢንተግራል ፍሮም 0 ሁሌም 0 ነው። እሺ ነገር ኢንተግራል ፍሮም 0 ቱ ኤል ኦፍ ኤፍ ኦፍ ኤክስ ኮዝ ኤን ባይ ኤክስ ዲኤክስ ይሆናል ማለት ነው። ስለዚህ ኢቨን ፋንክሽን ከሆነ ቢኤኑ ሁሌም 0 ነው። ኤኖቱና ኤኑ በዚህ ነው የምንፈልገው ነው ሀሳቡ። ኦድ ፋንክሽን ደግሞ ሆና ደግሞ እንዴት ነው የምናውቀው? ማይነስ ኤክስ በኤክስ ቦታ ማይነስ ኤክስ ስትከቱ ከማይነስ ኦፍ ከዛ ፋንክሽን ጋር እኩል ይሆናል። ለምሳሌ 2x ኪዩብን እንውሰድ። 2x ኪዩብን አሁን ኦድ መሆኑን ቼክ ኢቨን ኦድ ነው የሚለውን ቼክ ለማድረግ ምንድን ማድረገው? በኤክስ ቦታ ማይነስ ኤክስን እንከታለን ማለት ነው። ኤፍ ኦፍ ማይነስ ኤክስ ማለት በኤክስ ቦታ ማይነስ ኤክስን እንከተት ማለት ነው። 2 ኢንቱ በዚህኛው ኤክስ ቦታ ማይነስ ኤክስ ከተትኩ ማይነስ ኤክስ ከት ምን ይሆናል? ማይነስ ኤክስ ኪዩብ ይሆናል አይደል? ማይነስ ኤክስ ኪዩብ ይሆናል። እቺ ማይነስ ወደ ውጭ ወጣ ይችላል። እቺ ማይነስ ወደ ውጭ ሳውጣ ምን ይሆናል? ማይነስ ኦፍ 2x ኪዩብ ነው ማለት ነው። ማይነስ ኦፍ 2x ኪዩብ ማለት ማይነስ ኦፍ ኤፍ ኦፍ ኤክስ ጋር ከመጀመሪያ ጋር ነው። ማይነስ ኦፍ ከመጀመሪያ ጋር ነው ማለት ነው። አያችሁ አይደል? ስለዚህ ኢዘ ፓወር ኦፍ 2x ማይነስ ኢዘ ፓወር ኦፍ ማይነስ 2x ይሄን ቼክ አድርጉ። በኤክስ ቦታ ማይነስ ኤክስን ከተቱ ምን ታገኛላችሁ? ማይነስ ኦፍ የመጀመሪያው ፋንክሽን ጋር ታገኛላችሁ ማለት ነው። የኢቨን ፋንክሽን ጊዜ ማይነስ ኤክስን ስትከቱ ከኦሪጂናል ፋንክሽኑ ጋር እኩል ይሆናል። የኦድ ፋንክሽን ጊዜ ግን በኤክስ ቦታ ማይነስ ኤክስን ስትከቱ ማይነስ ኦፍ የመጀመሪያው ፋንክሽን ጋር እኩል ይሆናል ማለት ነው።
በዚህ መልኩ አንድ ፋንክሽን ኦድ መሆኑን ከለየን በኋላ ምንድን ነው የምናደርገው? ምንም ስራ ሳይጠበቅብን በቀላሉ ኤኖታችን ዜሮ መሆኑን እናውቃለን፣ ኤናችን ደግሞ ዜሮ መሆኑን እናውቃለን ማለት ነው። ፎርሙላችን ተከታችሁ ብትሰሩ ዞሮ ዜሮ ስለሚመጣ በቀላሉ ይሄ ነገር ዜሮ ነው። ከኛ የሚጠበቀው ምንድን ነው? ቢኤን ብቻ የምንፈልገው ቢኤናችን ብቻ ነው የምንፈልገው። ምክንያቱም ኤኖት እና ኤን ዜሮ ከሆነ ዜሮ ስለሚሆን ቢኤን ብቻ ነው የሚጠበቀው። ቢኤናችን እንዴት ነው የምንፈልገው? 2/ኤል እናድርግና ከዜሮ እስከ ኤል ኦፍ ኤፍ ኦፍ ኤክስ ሳይን ኦፍ ኤን ባይ ኤክስ ኦቨር ኤል ኦፍ ዲኤክስ ይሆናል ማለት ነው። ተመሳሳይ ነው። 2/ኤል ነው የምንጠቀመው። ሁሌም ከዜሮ ነው የምንነሳው፣ እስከ ኤል ድረስ ነው የምንሄደው ማለት ነው። በዚህ መልኩ ቢኤናችንን ብቻ ነው የምንፈልገው ማለት ነው። ይሄ ማለት ነው ማለት ሾርት ከት ነው እሺ፣ እንጂ ኢቨን ፋንክሽን መሆኑን ሳትለዩ ቀጥታ ከዚህ ባየነው መንገድም ያን የጉልበት ስራ ተጠቅማችሁ መስራት ይቻላል። ግን የሾርት ከት ብትጠቀሙ የተሻለ ተመሳሳይ መልስ ነው የሚመጣው። ምሳሌ ስናይ ለምሳሌ ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ እና ይሄኛው ኢንተርቫል ተሰጠን። አሁን የዚህን ፎሪየር ሲሪስ ፈልጉ ብንባል እንዴት ነው የምታደርጉት? በቀላሉ መጀመሪያ ኢንተርቫሉን ነው የምትወጡት። ሁሌም ኢንተርቫሉን ነው የምናወጣው። ኢንተርቫሉን መጀመሪያ ያስቀምጣለሁ። ከዛ ፔሪዮዱን እለያለሁ። ፔሪዮዱን ስለይ 4 ነው፣ ምክንያቱም ኢንተርቫሉን ስቀናንስ 4 አገኛለሁ። 4 አገኘሁ ማለት ነው አርቢትራሪ ፔሪዮዱን ነው የምጠቀመው ማለት ነው። በጣም አሪፍ። አሁን አርቢትራሪ ፔሪዮዱን ቀጥታ ከምጠቀም አርቢትራሪ ፔሪዮዱን ቀጥታ ከመጠቀሚ በፊት ምን መፈለግ አለብኝ? ለኤል መፈለግ አለብኝ አለ። ኤል ኢዝ ኢኳልስ ቱ 4 እና ለኤል ሶልቭ አደረገ። ኤላችን 2 ይሆናል። በጣም አሪፍ። አሁን ለኤላችን ሶልቭ ካደረግን በኋላ ቀጥታ የምናውቀውን ፎርሙላ መጠቀም እንችላለን። ይህ ምሳሌ መጀመሪያ የሰርተና ብዬ አስባለሁ። ቀጥታ ከምንጠቀም ምን እናድርግ? ሾርት ከታችንን ለመጠቀም የኛ የተሰጠን ፋንክሽን ኢቨን ነው ወይስ ኦድ ነው የሚለውን ቼክ እናድርግ። እኛዋ ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ኢቨን ነው ኦድ ነው የሚለውን ቼክ ለማድረግ ምን ታደርጋላችሁ? ኤፍ ኦፍ ማይነስ ኤክስን ትጠቀሙና በኤክስ ቦታ ማይነስ ኤክስ ትጠቃላችሁ። በዚህ ኤክስ ቦታ ማይነስ ኤክስ ስተካ ማይነስ ኤክስ ይሆናል። ማይነስ ሳወጣ ወደ ውጭ አውጥቼ ቼክ ሳደርግ ኤክስ ከምን ጋር እኩል ነው? ከኤፍ ኦፍ ኤክስ ጋር እኩል ነው። ስለዚህ ማይነስ ኦፍ ኤፍ ኦፍ ኤክስ ብዬ መጠቃት እችላለሁ ማለት ነው። ኤፍ ኦፍ ማይነስ ኤክስ ከምን ጋር እኩል ነው? ማይነስ ኦፍ ኤፍ ኦፍ ኤክስ ጋር እኩል ነው ማለት ነው። ስለዚህ የኛ የተሰጠው ፋንክሽን ምን አይነት ፋንክሽን ነው? ኦድ ፋንክሽን ነው። በጣም ማለት ኦድ ፋንክሽን ከሆነ በቀላሉ ምን ማለት ይቻላል? ኤኖታችን ዜሮ ነው፣ ኤናችን ደግሞ ዜሮ ነው ማለት ነው። ሁለቱም ዜሮ ናቸው። አንሳራ አወቅን ማለት ነው ኦድ ፋንክሽን መሆኑን በመለየታችን ብቻ። ስለዚህ ምንድን የሚጠበቅብንና ቢኤን ብቻ ነው። ቢኤን ፎርሙላችን እናስቀምጣለን። ቢኤን ፎርሙላችን ምን ይሆናል? የኦድ ጊዜ 2/ኤል ነው። 2/ኤል ነው። በኖርማል ጊዜ 1/ኤል ነበር። በዚህ ጊዜ ግን 2/ኤል ከዜሮ እስከ ኤል ኦፍ ኤፍ ኦፍ ኤክስ ይሆናል ማለት ነው። ከዛ በኋላ መተካካት ነው። ኤል ቦታ ተተካኝ፣ ከዜሮ እስከ ኤል ቦታ ተተካኝ። ኤፍ ኦፍ ኤክስ ያሰጡኝ ነበር የሆነ ተተካኝ። ይህን በታብላ ሜትር ትሰራላችሁ፣ ይህን ታገኛላችሁ። ከዛ በኋላ ያው መተካቱ መጀመሪያ ዜሮ ክተቱ ሲቀነስ 2 ክተቱ ሲቀነስ ዜሮ ክተቱ መጨረሻ ላይ ይህን ታገኛላችሁ ማለት ነው። ስለዚህ ቢኤን ኢዝ ኢኳልስ ቱ ይሆናል ማለት ነው። ቢኤን የሆነ አለቀ ማለት ነው። ፎርሙላችንን መጠቀም ነው። ፎርሙላ ያስቀመጡን ኦልሬዲ ኤኖት እና ኤን ዜሮ ስለሆኑ ያው ሲሪሱን ዜሮ ስለሚያደርግ ይሄ ብቻ ነው የሚቀርልኝ። እሱን ፎርሙላ አስቀምጣለሁ እና ተካለሁ ማለት ነው። እስቲ እናንተ የሞክሩ። ኤፍ ኦፍ ኤክስ ኢኳልስ ቱ ፓይ ስኩዌር ማይነስ ኤክስ ስኩዌር ከማይነስ ፓይ እስከ ፓይ ድረስ የሚሆነውን ነገር እስቲ አቁማችሁ ሞክሩ። ምን እንደምናደርገው መጀመሪያ ኢንተርቫላችንን እንፈልጋለን። የተሰጠኝ ኢንተርቫል አስቀመጥኩኝ። ከዛ ፔሪዮድን አስቀመጥኩኝ። ከዛ ለኤል ሶልቭ ማድረግ ይችላል አይደለ? ኦሪጂናሉን መጠቀም ይችላል። ለኤልም ሶልቭ ማድረግ ይችላል። ከዚህም ተነስቼ ኤል ኢዝ ኢኳልስ ቱ 2 ፓይ ይቻላል፣ ምንም ችግር የለውም። 2 ፓይ ኢዝ ኢኳልስ ቱ 2 ፓይ ብዬ ለኤል ኢዝ ኢኳልስ ቱ ፓይ መጠቀም ይቻላል። ይሄን ወስዳችሁ ያው ኦሪጂናሉ ላይ ብትከቱ ተመሳሳይ ነው የምታገኙ። 2 ፓይ ኢዝ ኢኳልስ ቱ ኤል አልኩኝ። አሁን ይሄን የተጠቀምኩበት ምክንያት ለምንድን ነው? እዚህ ጋር አሁን ይሄ 2 ፓይ አይደለ እንዴ? ለምንድን ነው አርቢትራሪ ሜቶዱን የምትጠቀሙ ምናምን ልትሉኝ ትችላላችሁ። የተጠቀምኩበት ኤሉን የለየውበት ምክንያት ምንድን ነው? እዚህ ጋር ምን አይነት ፋንክሽን ነው? ስኩዌር ነው አይደል? ስኩዌር ስለሆነ በቃ ግልጽ ነው። ይሄ በአይን አይተም መመለስ እንችላለን። ኢቨን ፋንክሽን ነው። ስለዚህ ኢቨን ፋንክሽን ልጠቀም ስለሆነ
ኢቨን ፈንክሽን ደግሞ ስጠቀም ኤል ያስፈልገኛል። ለዛ ነው ኤልን እየለየው ያለሁት ማለት ነው። ገጽናል ለዛ ነው ኤልን እየለየው ያለሁት እንጂ በኖርማሉ መጀመሪያ ስንሰራ በነበረበት መንገድም መጀመሪያ ቪዲዮ ላይ ስንሰራ በነበረው ብሩት ፎርስን ተጠቅማችሁ መስራት ትችላላችሁ። ነገር ግን ኦልሬዲ እኔ ይሄ ኢቨን መሆኑ ስለታየኝ ኢቨን ላይ ደግሞ ኤል መጠቀሙን ስለሚያስፈልገኝ ነው የለየሁት ነው። የዚህ ምሳሌ መልእክት ይሄ ነው። መጨረሻ ላይ ያው ኢቨን መሆኑን ቼክ አደረግኩኝ። ያው ቼክ ሳደርግ ስኩዌር ስለሆነ ብዙ ጊዜ ስኩዌር ከሆነ በቃ ኢቨን ፈንክሽን ነው። ምክንያቱም በኤክስ ቦታ ማይነስ ኤክስን ስትከቱ ፖዚቲቭ ነው የሚሆነው። ስለዚህ ከመጀመሪያ ከኦሪጂናል ፈንክሽን ጋር ይመሳሰላል። ስለዚህ ማይነስ ኤክስን ስትከቱ ፓይ ስኩዌር ማይነስ ኦፍ በዚህ ኤክስ ስኩዌር ቦታ ማይነስ ኤክስ ስኩዌር ስትከቱ ፖዚቲቭ ኤክስ ስኩዌር ይሆናል አይደል? ፓይ ስኩዌር ማይነስ ፖዚቲቭ ኤክስ ስኩዌር ይሆናል። ይሄ ደግሞ ከምን ጋር እኩል ነው? ከኤፍ ኦፍ ኤክስ ጋር እኩል ነው። ኤፍ ኦፍ ማይነስ ኤክስ ከኤፍ ኦፍ ኤክስ ጋር እኩል ነው። ስለዚህ ኢቨን ፈንክሽን ነው ማለት ነው። ኢቨን ፈንክሽን ስለሆነ በቀላሉ ቢኤናችን ምንድን ነው? ዜሮ ነው ማለት። ስለዚህ ምንድን ነው የሚጠበቅብን? ኤኖት እና ኤኤን ብቻ መፈለግ ነው የሚጠበቅብን። ኤኖታችንን መጀመሪያ ፎርሙላችንን በዚህ መልኩ እናስቀምጣለን። 2/ኤል ነበር። በኤል ቦታ ፓይ ተጠቀምኩኝ። ኢንተግራል ፍሮም 0 ቱ ኤል ነበር። ኤልን አግኝቼ ነበር። ፍሮም 0 ቱ ኤላችን ፓይ ነው። አስቀመጥኩኝ። ኤፍ ኦፍ ኤክስ ዲኤክስ ነው። የዚህ ኢንቴግሬሽን ሰራሁኝ። የዚህ ኢንቴግሬሽን ሰራ ይሄ ይሆናል። ተካውኝ። ተካክቼ ካቃለን በኋላ መጨረሻ ላይ 4 ፓይ ስኩዌር ኦቨር 3 ያገኛለሁ ማለት ነው። ኤኖቴ ስንት ሆነ? 4 ፓይ ስኩዌር ኦቨር 3 ይሆናል ማለት በጣም አሪፍ። ኤኖቴን አገኘሁኝ። ምን እንደሚቀረኝ ኤኤን አይደለ? ኤኤን መጀመሪያ ፎርሙላ ላይ አስቀምጣለሁ። መጀመሪያ ፎርሙላችን እናስቀምጣለን። ኤኤን ኢዝ ኢኳልስ ቱ 2 ኦቨር ኤል ነበር አይደለ? 2 ኦቨር ኤል ነበር። ኤላችን ደግሞ እዚህ ጋር ስንት ነው? ፓይ 2 ኦቨር ፓይ ኢንተግራል ፍሮም 0 ቱ ኦፍ ኤፍ ኦፍ ኤክስ ብዬ ኮዝ ኤን ፓይ ኤክስ ኦቨር ኤል ነበር አይደለ? ኤን ፓይ ኤክስ ኦቨር ኤል ነበር። ኤላችን ደግሞ እዚህ ጋር ስንት ነው? ፓይ ነው አይደለ? ኮዝ ኤን ፓይ ኤክስ ኦቨር ፓይ ነው። ፓይ በፓይ ጠፈና ኮዝ ኤን ኤክስ ብቻ ይቀርልኛል ማለት ነው። ግልጽ ነው። እንዲህ ካስቀመጣችሁ በኋላ የዚህን ኢንቴግሬሽኑን መስራት ነው። የዚህ ኢንቴግሬሽን እንዴት ነው የምትሰሩት? ይሄ ኦልሬዲ ኳድራቲክ ስለሆነ ይሄ ደግሞ ትሪክ ስለሆነ ታቡላር መጠቀም ትችላላችሁ። ታቡላር ተጠቀሙ። በታቡላር ስትሰሩ እንደዚህ ላስጠቃላችሁና በታቡላር ስትሰሩ ይሄን ታገኛላችሁ። እንደ አይነት ነገር ቀስ ብላችሁ በታቡላር ስሩ። ይሄን ስትሰሩ እንዲህ ታገኛላችሁ። ከዛ ምንድን የምናደርገው ፓይ ነው የምንከተው። ፓይ እንከታለን፣ ሲቀነስ ብለን ዜሮ እንከታለን። ክተቱ። እሺ እናንተ እየከተታችሁ ቼክ አድርጉ። ቪዲዮን እያቆማችሁ እየከተታችሁ ብትሰሩ አሪፍ ነው። 2 ኦቨር ፓይ ብዬ መጀመሪያ ፓይን እከታለሁ። ይኸውና እችኛውን ፓይ መጥቼ በኤክስ ቦታ እከታለሁ። በኤክስ ቦታ ስከት ፓይ ስኩዌር ማይነስ ፓይ ስኩዌር ዜሮ ይሆናል። ሲቀነስ እያለን ፓይ መክተት ነው። መጀመሪያ ፓይ ከተትን። ፓይ ስንከት ከዛ ሲቀነስ ብለን ደግሞ ዜሮ ስንከት አይ ቲንክ አብዛኛው ነገር ዜሮ ይሆናል መሰለኝ። ዜሮ ስንከት ሙሉ ዜሮ ይሆናል። ይሄ ይሆናል ማለት ነው። እቺ ብቻ ትቀራለች። ማይነስ 2 ኦቨር ፓይ ማይነስ 1 ዘ ፓወር ኦፍ ኤን ኦቨር ኤን ስኩዌር ነው። በ2 ኦቨር ፓይ ሳባዛ ይሄ ይሆናል። እቺ ማይነስ ከዚህ ማይነስ ጋር ሳባዛ ማይነስ 1 ዘ ፓወር ኦፍ ኤን ፕላስ 1 ይሆናል ማለት ነው። ይሄ ማይነስ ነው፣ ይሄ ማይነስ ነው። የዚህኛው ማይነስ 1 ነው ፓወሩ፣ የዚህኛው ኤን ነው። ማይነስ 1 ዘ ፓወር ኦፍ ኤን ፕላስ 1 ይሆናል ማለት ነው። በዚህ መልኩ ምናችን እናገኘን? ኤኤናችን እናገኘን ማለት ነው። ምን እንደሚቀረን? ምንም የሚቀረን የለም። ምንም የሚቀረን ነገር የለም። ቢኤናችን ኦልሬዲ 0 ነው፣ ቻው ብለናታል። ኤኖታችን 4 ፓይ ስኩዌር ኦቨር 3 ነው። ኤኤናችን ደግሞ ይሄ ነው። መክተት ነው አይደለ? ቢኤናችንን ያው ኦልሬዲ ሸኝተናታል። ኤኖት ኦቨር 2 ነው አይደለ? ኤኖታችን ይሄ ነው። 4 ፓይ ስኩዌር ኦቨር 3 ኦቨር 2 ሲሆን ኦቨር 6 መሰለኝ የሚሆነው ይጣፋል መሰለኝ። 4 ፓይ ስኩዌር ኦቨር 3 6 ነበር። ያው በሁለት ተጠፉ 2 ፓይ ስኩዌር ኦቨር 3 ነው። በኤኖት ቦታ እቺ መተካት ነው። ኦቨር 2 ታደርጉ ይሄ ይሆናል። ፕላስ ሰሜሽን ኦፍ ኤኤንን ያው እንዳለው አስቀመጥኩ። ኮዝ ኤን ኤክስ ሆነ ማለት ነው። በጣም አሪፍ። ከዚህ ምሳሌ ምን እንደምንማረው ኦልሬዲ ይሄኛው ፈንክሽን ተሰጥቶን ኢንተርቫል ተሰጥቶን ፈልጓል የተባልነው። ስለዚህ ኖርማሊ እዚህ ጋር ፔሪዱ 2 ፓይ ስለሆነ ብቻ ወደ ምታውቁት ልትሄዱ ትችላላችሁ። መጀመሪያ ቪዲዮ ላይ ሁለተኛው ፓርት 2 ላይ ባየነው መንገድ ልትሰሩ ትችላላችሁ። ነገር ግን አንዳንዴ እንደዚህ ኢቨን መሆኑን ካወቃችሁ ግን የፈጠነ ኤሉ ፈልጋችሁ እንደዚህ ማቃለል ትችላላችሁ። በማቃለል ጊዜ መቆጠብ ትችላላችሁ ነው። የመጀመሪያ እስቲ የሚጠይቅ ያለ እስቲ እቺን የሚጠይቅ ሞክሯት።
ሶ ምን እንደምናደርገው እንደተለመደው መጀመሪያ ኢንተርቫላችን እናወጣለን። ሶ ኢንተርቫላችን ከማይነስ 5 እስከ 5 ነው። ሶ ኢንተርቫላችን አስቀምጥን። ሶ ፔሪዳችን እንለያለን። ሶ ፔሪዳችን እንዴት ነው የምንለየው? ኢንተርቫሉን ቀንሰን ነው። 5 ሲቀነስ -5 ፖዚቲቭ 10 ይሆናል። ሶ ፔሪድ 10 ነው። ሶ ፔሪድ 10 ስለሆነ አርቢትራሪ ፔሪድ ስለሆነ እየተጠቀምኩ ያሉት ከቱ ኤል ጋር እኩል አድርጌ ለኤል ሶልቭ አደርጋለሁ። ሶ ኤል 5 ይሆናል። ሶ ምን እንደምናደርገው ፎርሙላችን እናስቀምጣለን አይደለ? ሶ ፎርሙላችን እናስቀምጣለን። ኤ ኖት ኢዝ ኢኳልስ ቱ 1/5። አሁን እንግዲህ እዚህ ጋር ኢቭን ኦድ ለማለት ያስቸግራል አይደለ? ሶ ኖርማሊ የምናውቀው መንገድ እንጠቀማለን ማለት ነው። ሶ 1/5 ኢንቱ ኢንተግራል ኦፍ ከ-5 እስከ 5 ማቆን ጀነራል የአርቢትራሪ ፔሪዱ ማለት ነው። 1/ኤል ነበር አይደለ? ሶ 1/ኤል ነበር። በኤል ቦታ ይሄን ተጠቀምኩኝ፣ ፎርሙላ ያስቀመጥኩኝ። ሶ ከዛ በኋላ መከፋፈል ነው። ሶ ግልጽ ነው። ሶ ከፋፈልኩኝ። ሶ ኢንተግሬሽኑ እንደብቻ ሰራሁኝ። ሶ ስተኩ እንደዚህ ታገኛላችሁ። መጨረሻ ላይ 4.5 ይሆናል ማለት ነው። ግልጽ ነው። ግልጽ ነው። ሶ ምን አገኘን? ኤ ኖታችን እናገኘን ማለት ነው። በጣም አሪፍ። ሶ ኤ ኖታችን 9/2 ይሆናል ማለት ነው። በጣም አሪፍ። ሶ ቀጥለን ምንድነው የሚጠበቅብን? ኤኤን አይደለ? ሶ ኤኤናችን እንዴት ነው? አርቢትራሪ ፔሪድ ሲሆን 1/ኤል ነበር አይደለ? ሶ 1/ኤላችን ስንት ነው? 5። ሶ 1/5 ኢንተግራል ፍሮም ከ-5 እስከ 5 ኦፍ ኤፍ ኦፍ ኤክስ ኮዝ ኤን ፓይ ኤክስ ኦቨር ኤል ነበር። ሶ ኤላችን 5 ነው። ሶ እሷን ከተትን። ከዛ በኋላ ምንድን የምታደርጉት? ኤፍ ኦፍ ኤክስ ቦታ መተካት ነው አይደለ? ሶ ኤፍ ኦፍ ኤክስ ደግሞ ኦልሬዲ ራሱ የተከፋፈለ ስለሆነ እንደገና ኢንቴግሬሽኑን እንከፋፍላለን። ሶ አንደኛው ከ-5 እስከ 0 1 ነው አይደለ? ሶ እሱን 1 ከዚህ ጋር አባዛለሁ። በዚህ ኤፍ ኦፍ ኤክስ ቦታ አንድ መጀመሪያ እጠቀማለሁ ከ-5 እስከ 0 አድርጌ። ከዛ በዚህ ኤፍ ኦፍ ኤክስ ቦታ ደግሞ ይሄኛውን እጠቀማለሁ ማለት ኤክስ ፕላስ 1ን ከ0 እስከ 5 አድርጌ ይሄውና ከ0 እስከ 5 አድርጌ ኤክስ ፕላስ 1 ኮዝ ኤን ፓይ ኤክስ ኦቨር 5 ዲኤክስ ይሆናል ማለት ነው። በጣም አሪፍ። ሶ የዚህን ኢንተግሬሽን ስንሰራ ምን ይሆናል? ሶ ኤን ፓይ ኦቨር ይሄ ኤን ፓይ እና 5 ምንድናቸው? ቁጥር ናቸው አይደለ? ሶ ኮኤፊሺየንት ቫሪያብሉ ኤክስ ብቻ ስለሆነ የዚህ ኢንተግሬሽን ምንድን የሚሆነው 1 ብዬ ኤን ፓይ ኦቨር 5 ነበር አይደለ? ሶ 1 ኤን ፓይ ኦቨር 5 ከምን ጋር እኩል ነው? 5 ኤን ፓይ አይደለ? ሶ በአይን መስራት ይቻላል እንደዚህ አይነት ነገር። ሶ 5 ኤን ፓይ ሳይን ኦፍ ኤን ፓይ ኤክስ ኦቨር 5 ይሆናል ማለት። ሶ የዚህ ኢንተግሬሽን ይሄ ይሆናል። ፕላስ የዚህኛው ኢንተግሬሽን ስሩ፣ በታቡላር ሜተድ ስሩ። መጨረሻ ላይ ምን ታገኛላችሁ? እንደ ነገር ታገኛላችሁ በታቡላር። ሶ ይሄ ፖሊኖሚያል ነው፣ ይሄ ኮዝ ትሪግ ነው። ሶ በታቡላር ሰሩ ይሄን ታገኛላችሁ። ሶ ከዛ በኋላ መተካከት ነው። በጣም ቀላል ነው። ስተኩ እንደ ነገር ታገኛላችሁ። ሶ መጨረሻ ላይ ይሄ ይሆናል ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ያ 1/5 አለ፣ ኤን ስኩዌር ፓይ ስኩዌር አለ። ሶ ኤን ስኩዌር ፓይ ስኩዌር የጋራ ተጠቀምኩኝ። እዚህ ጋር 25 -1 ዘ ፓወር ኦፍ ኤን አለ። እቺ ማይነስ ታባዛለች አይደለ? ይሄ -25 አለኝ። ሶ -25 አለ። እዚህ ጋር ደግሞ 25 ኢንቱ ማይነስ ዘ ፓወር ኦፍ ኤን አለ። ሶ 25ን የጋራ አውጡ። 25ን የጋራ ስታውጡ -1 ዘ ፓወር ኦፍ ኤን -5 ይሆናል። ሶ 1/5 እዚህ ጋር ስላለ 1/5 በ25 ይቃልና ይሄ 5 ይሆናል ማለት ነው። ግልጽ ነው። ሶ ኤናችን ይሄ ይሆናል ማለት ነው። በጣም አሪፍ። ስለዚህ ቢኤናችንን ይቀረናል። ሶ ቢኤናችንም እንደዚህ እናስቀምጣለን፣ ፎርሙላችን እናስቀምጣለን፣ እንተካለን። ሶ ኢንተግሬሽኑን እንሰራለን። ኢንተግሬሽኑን ከሰራን በኋላ ያው ስሩ ኢንተግሬሽኑን። ሶ ይሄን ታገኛላችሁ። ያ መጨረሻ ላይ -5 ኢንቱ -1 ዘ ፓወር ኦፍ ኤን ኦቨር ኤን ፓይ ይሆናል ማለት ነው። ግልጽ ነው። አይ ቲንክ ጁስ ከባድ ነገር አለ ብዬ አላስብም። ያ ቀላል ነው። ያ አንዴ ስታመጡ ይሄ ይሆናል። ግልጽ ያልሆነላችሁ ነገር ካለ ያው ቴሌግራም ላይ መጠየቅ ይቻላል። ሶ ቢኤናችን 5 ኢንቱ -1 ዘ ፓወር ኦፍ ኤን ፕላስ 1 ኦቨር ኤን ፓይ ይሆናል ማለት ነው። በጣም አሪፍ። እስቲ እናንተ ደግሞ ቀጥላችሁ ይሄኛን ሁለተኛ ጥያቄ ስሩ። እስቲ ቪዲዮን አቁሙና ይሄን ጥያቄ ስሩ። ሶ አሁን ይሄ እንዴት ነው የምናደርገው? የዚህን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ኢንቱ አብሶሉት ቫልዩ ኦፍ ኤክስ ከ-1 እስከ 1 ብሎ ያው የዚህን ፎሪር ሲሪስ ነው የሚለን። ሶ እንግዲህ እዚህ ጋር ለየት ያለ ነገር መጥቷል። ስለዚህ ምን እንደምናደርገው እኛ ያው ፕሪንሲፕላችንን ተከትለን ነው የምንሄደው። መጀመሪያ ኢንተርቫላችንን ነው የምናወጣው። ኢንተርቫሌን ያው ቀስ ብዬ አወጣሁኝ እዚህ ጋር። ሶ ኢንተርቫሌ ከ-1 እስከ 1 ይሆናል።
ሶ እንቀጥልና ምንድነው የምናደርገው ፔሪዳችንን ነው ሶ ፔሪዳችንን እናወጣለን ሶ ፔሪዳችን 2 ሆነ በጣም አሪፍ ሶ ከዛ በኋላ ፔሪድ 2 ስለሆነ አርቢትራሪ ፔሪድ ነው አይደል ሶ ኤልን ማውጣት አለብኝ ሶ ኤል ለማውጣት 2l = 2 አልኩና l = 1 አገኘሁኝ ማለት በጣም አሪፍ ሶ እስካሁን ማቆም መንገድ ነው የሄድኩት በጣም አሪፍ ሶ ቀጠልኩኝና አሁን ይሄ ፈንክሽን እስቲ ኦድ ነው ወይስ ኢቭን ነው የሚለው ነገር ቼክ ማድረግ አልችልም እንዴ ይቻላል አይደል መብቴ ነው እስቲ ቼክ እናድርግ ስለዚህ እንዴት ነው ቼክ የማናደርገው f of -x አይደለ በx ቦታ -xን አስገብቼ ቼክ ላድርግ ሶ f of -xን ሶ በx ቦታ -x ልክተት ሶ በዚህ x ቦታ -x ስከት ይሄው -x into absolute value of -x ይሆናል አይደለ ሶ absolute value of -x ከምን ጋር እኩል ነው ፖዚቲቭ absolute value of x አይደለ ሶ absolute value ስለሆነ ችግር የለውም absolute value of -x ከፖዚቲቭ absolute value of x ጋር እኩል ነው የውጭኛው -x ግን እንዳለችው ነው የምትሆነው ሶ የአብሶሉት ቫልዩ ፖዚቲቭ ይሆናል የውጭኛው -x ግን እዛው ይሆናል ማለት ነው ግልጽ ነው ሶ አሁን ይሄ ከምን ጋር እኩል ነው ማይነስ ኦፍ x absolute value of x f of x ነው አይደል ሶ ስለዚህ ኦድ ፋንክሽን ነው ማለት ነው -xን ስከት ከማይነስ ኦፍ f of x ጋር እኩል ያገኙ ስለዚህ የሰጠኝ ፋንክሽን ምንድነው ኦድ ነው ማለት ነው ግልጽ ነው ሶ እዚህ ጋር እንዳያወዛግባችሁ absolute value of -xን በፖዚቲቭ ተካውኝ ምክንያቱም absolute value of x እና absolute value of -x ተመሳሳይ ናቸው ሁለቱም ፖዚቲቭ ውጤታቸው ተመሳሳይ ስለሆነ ማለት ነው ስለዚህ ሁለቱም መጨረሻ ላይ ፖዚቲቭ ስለሚሰጡ እኩል አድርጌ መውሰድ ይችላል ስለዚህ ኦድ ፋንክሽን መሆኑን ለየው ኦድ ፋንክሽን ደግሞ ከሆነ በቀላሉ a ኖታችን 0 ነው a ናችን 0 ነው በጣም አሪፍ በጣም አሪፍ ስለዚህ ምንም ሳልሰራ a ኖቴ 0 እንደሆነ a n 0 እንደሆነ ኦድ ፋንክሽን ነገረኝ ማለት ነው በጣም ቴንክ ዩ ብለነው ሶ ቀጥለን ምን ሰራው bn አለ ሶ bn ናችን መጀመሪያ ፎርሙላችን እናስቀምጣለን እንዳትረሱ የኦድ ፋንክሽን ጊዜ bn ናችን 2 ብለን ነው የምንጀምረው 2 ኦቨር l ነው ሶ 1 ኦቨር l አይደለም 2 ኦቨር l ብለን ኢንተግራሉ እንዳትረሱ ከ0 ነው የሚጀምረው ከ0 እስከ l ነው የሚሄደው እንዳትረሱ ሶ እሱን ማቆም መጀመሪያ ፎርሙላ እናስቀምጥኩኝ እንዳለው ከነናሱ ፎርሙላውን መጀመሪያ እናስቀምጣለን ሶ እዛ በኋላ መተካት ነው ተካውኝ ዝም ብዬ ተካውኝ ይሁንና 2 ኦቨር l ቦታ 1 ነው ከ0 እስከ l ነበር አሚለው ሶ l ን 1 አስገባኝ f of x sin of n pi x over l ይሆናል ማለት በጣም አሪፍ አሁን ግን f of x ምንድነው እዚህ ጋር absolute value of x ነው አይደለ ሶ አሁን ምን ላድርግ አሁን እዚህ ጋር x absolute value of x እንዳለው ማስቀመጥ ከሆነ እንዴት ነው ኢንተግሬሽን መሰራው አላቀም አይደለ ሶ ምን ላድርግ እኔም አንድ ማውቀው ነገር አለ ምንድነው እሱ absolute value of x ከፋፍለ መጻፍ ይቻላል አይደለ absolute value of x የሆነ ፕሮፐርቲ አለው አይደለ ሶ እሷን ፕሮፐርቲ የሆነ ወረቀት ላይ በጣሽ ወረቀት ወስዱና ምን ታደርጋላችሁ absolute value of x ከምን ጋር እኩል ነው የሚል ነገር አቃለው እኔ absolute value of x ከx for x greater than 0 minus x for x less than 0 የሚል ፕሮፐርቲ አለ አይደለ ሶ እቺን ፕሮፐርቲ አቃታለሁ ሶ በዛ መሰረት የኔንም ልከፋፍለው ማለት ነው ስለዚህ ይሄ ፕሮፐርቲ የሚለው ምንድነው ቀላል ነው አይደል ይሄ ፕሮፐርቲ ግልጽ ነው ይሄ absolute value of x ምንድነው ሲጀመር absolute ምን ማለት ነው ፕሮፐርቲ ካላችሁ absolute value ሁሌ ምንድነው ውጤቱ ፖዚቲቭ ነው አይደለ absolute value of -2 ብትባሉ ፖዚቲቭ ነው absolute value of ፖዚቲቭ ነው ሶ absolute value ሁሌ ውጤቱ ምንድነው ፖዚቲቭ ነው ስለዚህ የተሰጣችሁ x ፖዚቲቭ ከሆነ ኦሬዲ ራሱ ነው ስለዚህ absolute value of ፖዚቲቭ ከተባለችሁ ኦሬዲ ራሱ ነው የተሰጣችሁ ቁጥር ግን ኔጌቲቭ ከሆነ ግን ያ ኔጌቲቭ ፖዚቲቭ እንዲሆን በኔጌቲቭ መባዛት አለበት ነው ስለዚህ ፖዚቲቭ ቁጥር ከተሰጣችሁ ራሱ ፖዚቲቭ ነው ነገር ግን ኔጌቲቭ ቁጥር ከተሰጣችሁ ግን የአብሶሉት ቫልዩ ውጤቱ ፖዚቲቭ መሆን ስላለበት ያ ኔጌቲቭ ቁጥር በኔጌቲቭ እናባዛለን ነው ሐሳቡ በእኛ ቋንቋ ስንገልጸው ወደ ማቴማቲካሊ ነው በቀላሉ እንደዚህ ይገለጻል ስለዚህ ሎንግ ስቶሪ ሾርት እቺን ፕሮፐርቲ አስቀመጥኩኝ ሶ እቺን ፕሮፐርቲ ካስቀመጥን በኋላ ምን እናድርግ አብሶሉት ቫልዩ ፊክስ እንዲብዬ መከፋፈል የሚችል ከሆነ ይሄንንም ልከፋፍለ አይደለ እቺን አብሶሉት ቫልዩ ፊክስን በዚህ መልኩ ልከፋፍል ሶ ስከፋፍል ምን ይሆናል ፖዚቲቭ አርጌ ሲጠቀሙ እቺን አብሶሉት ቫልዩ ፊክስ ፖዚቲቭ አርጌ ሲጠቀሙ for x greater than 0 x square ይሆናል አይደለ እቺን አብሶሉት ቫልዩ ፊክስ ደግሞ ኔጌቲቭ አርጌ ሲጠቀም -x square ይሆናል so for x greater than 0 ፖዚቲቭ x square ነው for x less than 0 ደግሞ -x square ነው ማለት ነው በጣም አሪፍ ስለዚህ ይሄ ማለት ከዚህ ጋር እኩል ነው ማለት ነው
ስለዚህ ወይ ኤክስ ስኩዌር ነው የምጠቀመው ወይ ማይነስ ኤክስ ስኩዌር ነው የምጠቀመው ማለት ነው። ኤክስ ስኩዌር የምጠቀመው ፎር ኤክስ ግሬተር ዛን 0 ነው። ማይነስ ኤክስ ስኩዌር የምጠቀመው ፎር ኤክስ ሌስ ዛን 0 ነው ማለት። ስለዚህ አሁን በዚህ ኤፍ ኦፍ ኤክስ ቦታ የትኛውን ልጠቀም? ሌላ ችግር ነው አይደለ? ስለዚህ ምንድን የምናደርገው አሁን በዚህ ኤፍ ኦፍ ኤክስ ቦታ ከሁለት አንዱ የቱን ነው የምንጠቀመው የሚለውን ስናይ ኢንተግራላችን ኬት እስከ ነው የሚለው ከ0 እስከ 1 ነው የሚለው ኢንቴግሬሽኑ ከ0 እስከ 1 ነው። ከ0 እስከ 1 ነው ማለት ያው ምክንያቱም 0 መጨረሻ ላይ ይሄንን ከት የለም መጀመሪያ ኢንቴግሬሽን ከሰራን በኋላ 1 እና 0 እንከት የለም 1 እና 0 የምንከተው የት ነው? በኤክስ ቦታ ነው አይደለ? ስለዚህ ኤክሳችን ምንድነው ማለት ነው? ኦሬዲ በ0 እና በ1 መካከል ነው ማለት ነው። ሶ በ0 እና በ1 መካከል ነው ማለት ነው። በ0 እና በ1 መካከል ነው ማለት ፖዚቲቭ ነው ማለት ነው አይደለ? ሶ ኤክሳችን ኦሬዲ ፖዚቲቭ ነው። ሶ ፖዚቲቭ ስለሆነ ኤክስ ስኩዌር ነው የምጠቀመው ማለት ነው። አያችሁ አይደለ? ስለዚህ በዚህኛው ኤፍ ኦፍ ኤክስ ቦታ ማን ነው የምጠቀመው? ኤክስ ስኩዌር ነው የምጠቀመው። ምክንያቱም ኢንተግራላችን ከ0 እስከ 1 ነው የሚለው ከ0 እስከ 1 ፖዚቲቭ ስለሆነ ይሄኛው ፓርት ኤክስ ስኩዌራን ፓርት ብቻ ነው የምወስደው ማለት ነው። ሲንስ 0 is less than or equal to n ይሄኛው ኢንተግራላችን ከ0 እስከ 1 ስለሆነ ኤፍ ኦፍ ኤክስን ኤክስ ስኩዌር አድርጌ ነው የምጠቀመው ነው። ስለዚህ የፈተነ ይሄን ወረቀት ትጥሉትና ነው ከጀርባችን ሰርታችሁ ትጥሉትና እቺ ምክንያት ብቻ ነው የምጽፉት ማለት ፈተና ላይ እቺን ብቻ ሰው በዚህ ኤፍ ኦፍ ኤክስ ቦታ ኤክስ ስኩዌር ነው የምጠቀመው ትሉና ሶ መጨረሻ ላይ ፒኤን ኢዝ ኢኳልስ ቱ 2 ኦቨር 1 ኦፍ 0 እስከ 1 ኦፍ ኤፍ ኦፍ ኤክሳችን ምንድነው? ኤክስ ስኩዌር አይደለ? ሶ ኤክስ ስኩዌር ሳይን ኦፍ ኤን ፓይ ኤክስ ዲኤክስ ይሆናል ማለት ነው። በጣም አሪፍ። ሶ ኤክስ ስኩዌር ሳይን ኤን ፓይ ኤክስ ኢንቴግሬሽን እንዴት ነው የምሰራው? ያ ህድሜ ለታቡላር ሜተድ እሱን የፈጠነ በታቡላር ሜተድ እናቀለዋለን። ሶ ስትሰሩ ይሄን ታገኛላችሁ። ምክንያቱም ኤክስ ስኩዌር ፖሊኖሚያል ነው። ኤን ሳይን ኤን ፓይ ኤክስ ደግሞ ትሪክ ነው። በታቡላር ስትሰሩ ይሄን ታገኛላችሁ። ከ0 እስከ 1 ይሆናል። በጣም አሪፍ። ሶ ቀጥለን እንደምናደርገው አንድ መክተት ነው አይደል? ሶ አንድን ከታለው መጀመሪያ አንድን ክተቱ። አንድን ስትከቱ ይሄን ታገኛላችሁ። ሲቀነስ ብላችሁ 0ን ክተቱ። 0ን ስትከቱ ይሄን ታገኛላችሁ። ሶ መጨረሻ ላይ ስታቃሉ ቢኤን ኢዝ ኢኳልስ ቱ ይሄ ይሆናል ማለት ነው። ግልጽ ነው። ቢኤን ኢዝ ኢኳልስ ቱ ይሄ ይሆናል። በጣም አሪፍ። ሶ በአጠቃላይ ምንድነው ሐሳቡ ምንድነው? ያው ፎርሙላችን ውስጥ ከተትን እዚህ ጋር ቢኤን ኢዝ ኢኳልስ ቱ ብለን ያው ኤኖታችንና ኤናችን ኦሬዲ 0 ስለሆነ ቢኤናችን ነበር የሚቀረው እሱን ከተተን ማለት ነው። ስለዚህ ምንድነው እዚህ ጋር የምትረዱት ነገር አሁን እንደዚህ አይነት ፋንክሽን ተሰጠኝ አይደለ? ኤፍ ኦፍ ኤክስ አብሶሉት ቫልዩ ኦፍ ኤክስ ምናምን ተሰጠኝ አይደለ? ስለዚህ መጀመሪያ ላይ እኔ እንዴት እንደማድረግ አላውቅም ነበር እውነት ለመናገር ግን እኔ ከማውቀው ተነስተን ጀስት ዝም ብለን ከምናውቀው ተነስተን ፕሪንሲፕላችን እየተከተለን እንሄዳለን። እዛው አንደኛው ስቴፓችን እየመራ ይሄዳል። ሶ መጀመሪያ ከማውቀው ኢንተርቫሉን ቀስ ብያስቀምጥኩኝ ፔሪዱን ለየኝ። ሶ ፔሪዱ 2 ነው። ፔሪዱ 2 ሆኖ ማለት ያው አርቢትራሪ ስለሆነ ኤሉ መፈለግ አለብኝ። ኤሉን አወጣኝ። በጣም አሪፍ። ሶ ምናልባት ደግሞ ኢቭን እና ኦድ ደግሞ ሾርት ከት ላገኝ ይችላል የሚለውን ነገር ቼክ ሳደርግ ኦድ መሆኑን አገኘሁኝ ማለት በጣም አሪፍ ደስ አለኝ ነገር ሶ ኤኖቴን 0 ኤኤን 0 አስቀመጥኩኝ ማለት በጣም አሪፍ። ሶ ቢኤን ብቻ ነው የሚቀረኝ ብዬ ቀጠልኩኝ። ፎርሙላዬን አስቀመጥኩኝ። ሶ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ምናምን አልኩና አስቀመጥኩኝ። ሶ አሁን በዚህ ኤፍ ኦፍ ኤክስ ቦታ ለመክተስ ሲሄድ ስለዚህ አብሶሉት ቫልዩ ኦፍ ኤክስ መኖሩ ኮንፊውዝ እንዳያደርገኝ ሶ መጀመሪያ ከፋፈልኩኝ። ሶ ማቆ ፕሮፐርቲ ነበር በዛ ከፋፈልኩኝ። ሶ እንደዛ ከፋፈልን በኋላ ኤክስ ስኩዌር እና ማይነስ ኤክስ ስኩዌር አለ። ሶ ከዛ በኋላ ያው መለየት የትኛውን ወስዶ የሚለውን ደግሞ ለመለየት ከኢንቴግሬሽኑ ለየኝ ማለት ነው። ስለዚህ ስትሰሩ ያው ጀስት ከምታውቁት ተነሱ እየሰራችሁ ስትሄዱ ያው ምን ማድረግ እንዳለባችሁ እየገባችሁ ይሄዳል ማለት ነው። ሶ አጠቃላይ ሳማራይዝ ስናደርገው የመጀመሪያው ሀሳብ ምንድነው? አርቢትራሪ ፔሪድ ከተሰጠን ከቱ ኤል ጋር እኩል አድርገን ለኤል ሶልቭ እናደርጋለን። ፕላስ ደግሞ ይሄ ፎሪየር ኖርማል ፎሪየር ሲሪስ ተርሞቹ ላይ በምንድነው የምንጠቀመው? ኮዝ ኤን ኤክስ ነበር ኖርማሊ የምንጠቀመው። ሶ ኤን ፓይ ኤክስ ኦቨር ኤል እናደርጋለን ማለት ነው። ሶ ያን አይተናል። ሶ ጀነራል ፎርሙላችን ይሄ ነው። ሶ አጠቃላይ ኢቨን ፈንክሽን ደግሞ ከሆነ ኖርማሊ ኢቨን ፈንክሽን ከተሰጠን ቢኤናችንን 0 እናደርጋለን። ኮዛይን ኦንሊ ሲሪስ ይሆንልናል። ሶ ኦድ ፈንክሽን ደግሞ ከሆነ ኤኖታችን እና ኤናችን 0 ይሆናል። ሶ ያ ይሄን ይመስላል።